በአማራ ክልል በቀጠለው ውጊያ ምክንያት ለዘላቂ ሰላም የቀረበ የድርድር ጥሪ። በአማራ ክልል እየተካሄደ ያለውን አስከፊ ግጭት በዘላቂነት ለመፍታት የፌዴራል መንግስት ከፋኖ ታጣቂዎች ጋር እውነተኛና ገለልተኛ በሆነ በሶስተኛ ወገን በሚመራ የሰላም ድርድር ውስጥ እንዲሳተፍ ጥሪ አቅርቧል። ይህ ጥሪ የቀረበው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናቶች ኢንስቲትዩት ባዘጋጀው ልዩ የፓናል ውይይት ላይ ሲሆን በአፍሪካ የምርምር ዩኒቨርሲቲዎች ጥምረት ተመራማሪ የሆኑት ዶክተር ያሬድ ደበበ በጥናታቸው እንዳመላከቱት በመንግስት ኃይሎችና በታጣቂዎች መካከል ያለው ውጊያ እልባት ሳያገኝ በመቀጠሉ ከፍተኛ ማህበራዊና ሰብአዊ ቀውስ አስከትሏል። በሌላ በኩል እንደ ዩክሬን፣ የመካከለኛው ምስራቅና የሱዳን ጦርነቶች ያሉ ዓለም አቀፋዊ ቀውሶች የተባበሩት መንግስታት ድርጅትና የአውሮፓ ህብረትን ትኩረት በክልሉ ካለው ግጭት ላይ እንዲቀንስ ማድረጋቸው በሄልሲንኪ ዩኒቨርሲቲ የዶክተሬት ተመራማሪ ማያ አማኑኤል ተስፋዬ ገልጸዋል። ዶክተር ያሬድ መንግስት ቀደም ሲል ከህወሓት ጋር በደቡብ አፍሪካ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ያደረጋቸውን የሰላም ንግግሮች እንደ ማሳያ በመጥቀስ መዋቅራዊ ቅሬታዎችን የሚፈታና ከአጭር ጊዜ ስምምነቶች ባሻገር የሚሄዱ ዘላቂ የሰላም ጥረቶችን አስፈላጊ መሆናቸውን አጽንኦት ሰጥተዋል። ተመራማሪዎቹ የፋኖ ታጣቂዎችም ተመሳሳይ ውጭ ድርድር መድረክ እንደሚፈልጉ ጠቁሟል። የፌዴራል መንግስት ለውይይት እውነተኛ ፈቃደኝነትን እንዲያሳይም አሳስበዋል። በክልሉ ባለስልጣናትና በትልልቅ ታጣቂ ቡድኖች መካከል በአፍሪካ ህብረትና በምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ አነሳሽነት የተደረጉ የአካባቢ ሰላም ስምምነቶች ቢኖሩ ውጊያው አሁንም አለመቆሙ አሳታፊና ሁሉን አቀፍ የሰላም ሂደት አስፈላጊነትን ያሳያል። ይህ በሰላምና ደህንነት ጥናቶች ኢንስቲትዩት የተዘጋጀው ፓናል ውይይት በጦርነት ወቅት ስላለው ኢኮኖሚ፣ ስለ ወጣቶች እንቅስቃሴና ወደ ሰላም በሚወስዱ አማራጮች ላይ በሰፊው የመከረ ሲሆን ሁለቱንም ወገኖች ወደ ጠረጴዛ ለማምጣት የዓለም አቀፉ ማህበረሰብ ጫና ወሳኝ መሆኑን አብራርተዋል። ባለሙያዎቹ ከወታደራዊ እርምጃ ባሻገር በመመልከት ፖለቲካዊ ቅሬታዎችን፣ የክልሎቹን የመልካም አስተዳደር ፈተናዎችን፣ የወጣቶች ስራ አጥነት በአስቸኳይ መፍታት እንደሚገባ መክረዋል። በውይይቱ ላይ እንደተመላከተ በታጣቂዎች አስገዳጅነት በአዋጅ የሚሰበሰብ መዋጮ፣ መደበኛ ያልሆነ የአካባቢ ግብር፣ በመንግስት ድጎማ የሚቀርብ ማዳበሪያ መልሶ በከፍተኛ ክፍያ መሸጥ እና በየመንገዱ የሚፈጸሙ እገታዎች ግጭቱን በፋይናንስ በመደገፍ ረገድ ትልቅ አስተዋጽኦ አላቸው። ከየቤቱ የሚሰበሰቡ አስገዳጅ መዋጮዎች በነዋሪዎች በኩል ራስን ለማዳን የሚደረጉ ቢሆኑም በሌላ በኩል ደግሞ የመንግስት ያልሰፋ እርምጃዎች ጥቃቱን አለመረጋጋቱን ይበልጥ የሚያባብሱ ምክንያቶች ሆነው በውይይቱ ተጠቅሰዋል። በግጭቱ መቀጠል ሳቢያ በትምህርትና በልማት ላይ የሚደርሰው የረጅም ጊዜ ተጽዕኖ ሌላው እጅግ አሳሳቢ ጉዳይ ሲሆን በአሁኑ ወቅት በክልሉ በጦርነት ምክንያት ከ4 ሚሊዮን በላይ ለትምህርት የደረሱ ህጻናት ሙሉ በሙሉ ከትምህርት ገበታ ውጭ ሆነው ይገኛሉ። በመሆኑም ይህንን ማህበራዊ መናወጥ ለመግታት ከትውልድ መጥፋትን ለመታደግ ሁለቱም ወገኖች የትጥቅ ትግሉን አቁሞ ወደ ፖለቲካዊ ውይይት ማምጣት ብቸኛው መውጫ መንገድ መሆኑን ተመራማሪዎቹ በጥብቅ አሳስበዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ ሰበር መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜን ተመኘን።